ኢትዮጵያ የሚለው ስም ከነጻነት ከክብር ልቆ ከመታየት ስለ ሀገር ስለ ሕዝብ ራስን ከመሰዋት ጋር በቀጥታ የተያያዘ ነው። ከጥንት ጀምሮ እስከ ዛሬ አባቶች አንድም ሀገር በመውረር ተሻግሮ በመያዝ ስማቸው ተጠርቶ አያውቅም። ኢትዮጵያውያን የሰውን በመንካት አንታወቅም። በታሪካችን በሙሉ ግን ሊነኩን የመጡ ከቅርብም ከሩቅም አሳፍረን መመለስ ደግሞ ተግባራችን፣ ማንነታችንና መለያችን ነው። አንነካም። ከመጡብን ግን ማንንም በኢትዮጵያ ሉዓላዊነትና ክብር አንደራደርም። ሁለተኛው ወደ ውጭ የምንሄደው ወንድሞቻችን ሲቸግራቸው፣ ሰላም ሲፈልጉ፣ የኛን የሙያ ድጋፍ ሲፈልጉ በአፍሪካ ብቻ ሳይሆን ከአፍሪካ ውጭም ባሉ ሀገራት ችግር በገጠመ ጊዜ ሄደን መሰዋትና ለመላው የሰው ዘር ሰላም፣ ለመላው የሰው ዘር አንድነትና አብሮነት ዋጋ መክፈል ደግሞ ልማዳችን ነው። ይህንን ልማድ የሀገር መከላከያ ሚኒስቴር አባላት በሙሉ ጠንቅቃችሁ የምታውቁት ብቻ ሳይሆን በተግባር እየኖራችሁ ያላችሁት የህይወት ገጻችሁ ነው። መላው የሀገር መከላከያ ሰራዊት ከፍተኛ አመራሮች እንደምታውቁት ባለፉት 50 ዓመታት ኢትዮጵያ በተደጋጋሚ ከሱዳን ከሶማሌ ጋር ተዋግታለች። ባለፉት 6 ዓመት ተኩል በአንድም ጎረቤት ላይ አንዲት ጥይት ተኩሰን አናውቅም። ምክንያቱም እኛ ጎረቤቶቻችን ሰላም ሲሆኑ ሰላም እንደምንሆን፣ ሲረጋጉ እንደምንረጋጋ፣ ያ መረጋጋትም ለልማት ለብልጽግናችን መሰረት እንደሆነ ስለምናቅ ከማንም ጋር የመጋጨት ፍላጎት፣ ዓላማ፣ ሐሳብ የለንም። ነገር ግን በቅርብም በሩቅም ያሉ በቅጡ ያልተረዱን ዛሬ እንዲገነዘቡ የምፈልገው እኛ ኢትዮጵያውያን ነን። የሰው አንፈልግም። የሚፈልገንና የሚነካንን ግን እንደ ልማዳችን አሳፍረን እንመልሳለን። ማንም ኢትዮጵያን መድፈር ሲፈልግ አንዴ ሳይሆን 10 ማሰብ ይኖርበታል። ምክንያቱም ኢትዮጵያውያን የምንችለው አንዱና ትልቁ ነገር ራሳችንን መከላከል ነው። በእኛ በኩል ምንም አይነት የጦርነት የግጭት ፍላጎት የለንም። ፍላጎታችን ሰላም፣ ፍላጎታችን ብልጽግና፣ ፍላጎታችን ሁለንተናዊ ሉዓላዊነትን ማረጋገጥ ነው። ሁለንተናዊ ሉዓላዊነት ማለት ከልመና መገላገል፣ እርዳታ አለመጠበቅ፣ ለራስ ወታደር ቢበቃ ልብስ፣ ምግብ ማምረት መቻል፣ ለራስ ሕዝብ የሚውል ቤዚክ ፍላጎቶችን ማሟላት መቻል። እነዛን ለማድረግ ሰላም በእጅጉ ስለሚያስፈልገን በውስጥም ሰላም በውጭም ሰላም ከሁሉ ጋር በትብብር መንፈስ አብሮ ማደግ እንፈልጋለን። ምናልባት የቸገራቸው በውስጣቸው ሰላም የተናጋባቸው ደግሞ ካሉ እንደ ልማዳችን ሰላም ለማስከበር ዝግጁ መሆናችንን ከወዲሁ የገለጽኩ ጀግናው የመከላከያ ሰራዊት ከምን ጊዜውም በላይ ኢትዮጵያን ለመታደግ ለመጠበቅ በቂ ዝግጅት እንዳላችሁ እናውቃለን። ለኢትዮጵያ ብቻ ሳይሆን ለቀጠናው የሚመጥን ጠንካራ ተቋም መገንባታችን ይታወቃል። ይህ ተቋም ሰላም የሚያስከብር ብቻ ሳይሆን ልማት የሚያመጣ፣ ኢንዱስትሪ የሚያስፋፋ፣ ከችግር የሚያወጣ፣ የሚመራመር፣ የሚፈጥር፣ ለመላ የአፍሪካ ወታደሮች የስልጠና የእውቀት ምንጭ እንደሚሆን ተስፋዬ ላቀ መሆኑን እየገለጽኩ አሁንም እጅ ለእጅ ተያይዘን የኢትዮጵያን ሁለንተናዊ ሉዓላዊነት መጠበቅ፣ ልማቷን ማፋጠን፣ ብልጽግናዋን ማረጋገጥ፣ ለሌሎች መትረፍ፣ የሌሎችን ሰላም መጠበቅ፣ የሌሎችን ችግር መጋራት የሁል ጊዜ ልማዳችን፣ ባህላችን፣ ተግባራችን እንዲሆን አደራ እያልኩ
ዛሬ በመላ ኢትዮጵያ የምናከብረው የሉዓላዊነት ቀን ወታደሩ፣ ፖሊሱ ሀገሩን እየጠበቀ፣ አርሶ አደሩ እያረሰ፣ ተማሪው እየተማረ፣ ተመራማሪው እየተመራመረ በሁሉም የሥራ መስክ የኢትዮጵያን ከፍታ ለማረጋገጥ የሚያስችል ተግባራት መፈጸም የተሟላ ሉዓላዊነት ለማረጋገጥ ስለሚያግዝ ሁሉም ኢትዮጵያዊ ተባብሮ በየሥራ መስኩ እንዲተጋና የኢትዮጵያን ብልጽግናና አይነኬነት ዳግም ለልጆቹ እንዲያረጋግጥ በታላቅ ትህትና እየጠየቁ መልካም በዓል ለሁላችሁ እንዲሆን እመኛለሁ። አመሰግናለሁ።